አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። እንግዲህ ከትላንት ወደዚህ ስለሌላ ኑር ሰቦ ምርጥ ዜና ተሰምቷል። ሁላችሁም ተደስታችኋልና ኢንሻአላህ ከዚህ በላይ ደግሞ ከእናት ከአባቷ ጋር ገብታ ስትተቃቀፍ ደስታቸው ሲገላለጹ ለማየት ያብቃን። እንደተባለውም ሰኞ ሀገር ብትገባ እንግዲህ የሁላችንም ደስታ ነው። ሆኖም ሳለ ግን እኔ ቤተሰቦቿን ለማጣራት ሞክሬ ነበረ። ሰኞ የተባለው ነገር ስተት ነው፣ ግን በዚህ ሰሞን አዲስ ነገር እንዳለ ተነግሮናል ብለውኛል። ሰኞ ብትገባ ደስ ይለኛል። ያድርግላት፣ ያድርግልን፣ ያድርግላቸው ለቤተሰቦቿ ማለት ነው። ምናልባት ግን ያው ሰው በጉጉት ስለጠበቀው ሰኞም ስለተባለ ምናልባት ሰኞ ካልገባች ብዙዎች ሊቀዘቅዙ ይችላሉ፣ ተስፋም ሊቆርጡ ስለሚችሉ ከወዲሁ ልንገራችሁ ብዬ ነው። ሰኞ የሚል ነገር አልተጠቀሰም፣ ግን አዲስ ነገር አለን ያሉኝ እኔ ቤተሰቦቿ ማለት ነውና ለማንኛውም እንኳን ደስ ያለን፣ እንኳን ደስ ያላችሁ። በሌላ ኑር ሰቦ ጉዳይ ጊዜያችሁን፣ ሰዓታችሁን፣ ገንዘባችሁን፣ እንባችሁን ለሰዋችሁ መስዋዕት ላደረጋችሁ በሙሉ ይሄ የእናንተ የድል ዜና ነው። በራሳችሁ የምትኮሩበትም ነው። ሀገር ከገባችሁ ኢንሻአላህ ጋይስ። እኔም ሶሻል ሚዲያ በምሰራበት ሰዓት፣ የሚዲያ ሴት ሆኜ በምሰራበት ሰዓት እንደዚህ አይነት ሌላ ኑር ሰቦ የምትባል ልጅ የሞት ፍርድ ተፈርዶባት እኔ ደግሞ ገንዘብ እንዲሰባሰብላት ወደ ሚዲያ አውጥቻት ሰው ተረባርቦላት ወደ ሀገር ገብታለች። እሷም ይቺ ሴትዮ ናት። ይሄ የሷ ልጅ ነው፣ ይቺ የሷ ልጅ ናት ብዬ ለልጆቼ ለማሳየት ያብቃኝ። ይሄ ትልቅ ነገር ነው ወላሂ። በጣም ትልቅ ነገር ነው። እቺ ልጅ እኮ 14 ዓመት እስር ቤት ላይ ታስራ ምናምን ብለን በእጃችን የምናሳያት ያድርገን ሌላ ኑር ሰቦና። የእውነት ለመናገር እኔ አንድ ነገር ነው ያሳሰበኝ። እንደሆነላትና አርጎላት ሀገር ከገባች ስልክ ይዛ ወደ ሚዲያው ስትቀላቀል ስክሮል ስታረግ ስለ ሌላ የተሰራ ዜና ነው። ስክሮል ስታረግ ስለ ሌላ ነው። ፌስቡክም ላይ ስትገባ፣ ቲክቶክም ላይ ስትገባ፣ ዩቲዩብም ላይ ስትገባ ስለ እሷ ዜና ብቻ ነው እየተወራ የምታየው። እና ይሄን አክል ሰው ይወደኛል ብላ በራሷ እንዴት እንደምትሆን ብቻ ማየት ነው የጓጓሁት። ምክንያቱም በቃ ሌላ የዚህን አክል ተወዳጅ ናት እንዴ ምትል ይመስለኛል። በቃ ሰው ሁሉ ስለ ሌላ ፍትህ፣ ለሌላ ፍትህ የተለቀሰው ሰው ያዘነው የተከዘው ብቻ በሚዲያው በሙሉ ስለ ሌላ ኑር ሰቦ ዜና ሆኖ ስትመለከተው ሀገር ከገባች በኋላ እንደው ምን አይነት ስሜት ይሰማት ይሁን፣ ሪአክሽኗ ምን አይነት ይሁን ብዬ እያሰብኩ ነው። ኢንሻአላህ ያድርግላት ኢንሻአላህ። እና ቤተሰቦቿም እርግጠኛ ነኝ ይሄ ዜና ከሰሙ በኋላ ተስፋቸው ይለመልማል፣ ለቅሷቸው ይቆማል፣ ወደ ሳቅ መጠጋጋት፣ ወደ ደስታ መጠጋጋት ይጀምራሉና የእውነት ቆመው ይሄዱ እንጂ በጣም ልባቸው ተሰብሯል። በጣም 14 ዓመት ማለት እንግዲህ የእድሜ ግማሽ ነው። ሙሉ እድሜ በሰው ሀገር ላይ ማሳለፍ ማለት በጣም ከባድ ነው። እንግዲህ አይታወቅም ያሳለፈችው ጊዜ። ሀገር ገብታ አላህ ምንም የሚሳነው ነገር የለም። ሚክሳት ይሆናል፣ የምትካስበት ይሆናልና እንግዲህ የዚህን አክል ደስ የሚል ፍንጭ ካገኘን አይቀር ሁላችንም በዱዓ አንበርታ። ሰኞ እንደተባለውም እንደተወራውም ሰኞ ቢሆን ብዬ ተመኘው። ምክንያቱም ሁለቱ ቀን ነጊና ከነጊ ወዲያን ያለበት ሰኞና እንደኔ 2 ዓመት የሆነበት ማን ነው ጋይስ? የእውነት 2 ዓመት ነው የሆነብኝ። እንዴ አይነጋም እንዴ አይመሽም እንዴ ያልኩ ከትላንት ማምሻት ጀምሬ። ለማንኛውም እንኳን ደስ ያላችሁ ጋይስ። አንዳንዴ
ጥሩ ስራ መስራት በጣም ደስ ይላልና እሷም ይሄኔ በተደረገው ነገር ገንዘቡ ባይሰበሰብ ኖሮ ሞታ ቢሆን ኑሮ ተረስታ ነበረ። በመላው ዓለም የምትገኙ ኢትዮጵያውያን አንዴ ለራሳችሁ ቸብ አድርጉ። ያው ሀገር ሳትገባም ከመጀመሪያ ምስጋና ልግለጽላችሁ ብዬ ነው። እንዲሁም ደግሞ እህታችሁ በአረብ ቤት ሆና የምትሰቃይ እህታችሁ በስደቱ ዓለም ላይ ሆኖ የሚሰቃየው ወንድማችሁ እንባ ለማበስ ለመርዳት ለመተጋገዝ የምትሯሯጡ የመዳም ቅመሞችም አንዴ ለራሳችሁ ጨብ አርጉ፣ አጨብጭቡ ለራሳችሁ ማለት ነው። ክብር ይገባችኋል። የእውነት ለመናገር በእናንተ ምክንያት በጣም ብዙ ሰው ታሞ ድኗል። በእናንተ ብዙ ሰው ከችግሩ ተላቋል። በእናንተ ከእንባው አብሳችኋል። እናንተ ማትደርሱበት የለም። እንግዲህ የአረብ ሀገር ሴት የተባለ ሁሉ የማታ እንጀራ ይስጣችሁ። ከዚህ በላይ ደግሞ ሌላ ሀገር ገብታ ለእናንተ የሚመረቀው ምርቃት እኔ አላቅም። የእውነት በጣም እንትን እያለኝ ነው። እና ጋይስ ያው ዩቲዩብ ላይ የመጣሁት ደስታዬን ለመግለጽ ያክል ነው። ያው ቲክቶክ ላይና ፌስቡክ ላይ ነው ሰው እንትን እያለ ያለው። ምክንያቱም በዚህ ሰዓት ዩቲዩብ ረጅም ደቂቃ ስለሆነ ሰው ቁጭ ብሎ የሚያዳምጥበት ጊዜ አይኖረውም። አጫጭር ቪዲዮ ስለለመደ ማለት ነው። ያው ለመጀመሪያ ጊዜ የሌላ ኑር ሰቦ ቪዲዮ በዩቲዩብ ስለወጣ ላጋራችሁ ብዬ ነው። እኔ ደስ ብሎኛል። አሁንም ሁላችሁም በዱአችሁ በጸሎታችሁ አትርሷት። ከዚህ በላይ የቤተሰቦቿ ደስታ እጥፍ ድርብ እንደሚሆን ማለት ነው። እነዛ በእንባ ሊጠፉ ጥቂት ቀናት የቀሯቸው የአባትና የእናቷ አይኖች እንግዲህ የደስታ እንባ ሲያነቡ ደግሞ በድጋሚ ማየት እንፈልጋለን ሁላችንም እና አሁንም በዱአችሁ አትርሷት። እንግዲህ ያው ብዙ ሰው አላመንም። የእውነት ለመናገር እኔም አላመንኩም። ለምን እንደሆነ ታውቃላችሁ? ያው ብዙ ጊዜ ከወር በኋላ ከሳምንት በኋላ ከ10 ቀን በኋላ ከ30 ቀን በኋላ ትገባለች እየተባለ ውሸት እየሆነ ስለሆነ አሁንም ሀገር ገብታ ሌላ አዲስ አበባ ቦሌ ኤርፖርት ገብታለች ሳይባል እኔ አላምንም። እያመንኩም አይደለም። ኢንሻአላህ ግን ሰኞ የተባለው ነገር እንዳያልፍ ዱአ አደርጋለሁ። እናንተም በዱአችሁ አትርሱን ጋይስ። ቪዲዮን ላይክ እያረጋችሁ የቤተሰብ ግዴታችሁን ተወጡ። ቪዲዮ ላይክ ማድረግ ግድ ነው። እናንተ ላይክ ስታረጉ ነው ወደ ዩቲዩብ የመምጣት ፍላጎት የሚኖረን ጋይስ። እንወዳችኋለን። እንግዲህ ሌላም ገብታ ሰብሰብ ብለን ማክሰኞ ላይቭ የምናስተላልፍላችሁ ያድርገን።